እኔ ጭንቅ ይለኛል፣ ብር የለኝም፣ ራሴን ለመጠበቅ ብዙ ብር ያስፈልጋል የምትይ ልጅ ሌላ ሳይሽ ጭንቀትሽ ለማስወገድ በጅንጅብል አድርገሽ ጭንቀትሽ ማስወገድ ትችያለሽ። ቆንጆ ፊት ይኖርሻል፣ ቆንጆ ከንፈር ይኖርሻል። ጭንቅላትሽን ካስተካከልሽ በኋላ ቆዳሽን ካስተካከልሽ በኋላ ራሱ ይሄ ጅንጅብል ውስጥሽን አስተካክሎ ያማረ ቆዳና ያማረ ፀጉር ነው የሚኖርሽ። አብረን አሁን እንደስራ ጭንቅ አትበይልኝ የኔ ማር። ውሃ እንደዚህ ሙቅ ታዘጋጃለሽ፣ ሎሚ ታስገቢያለሽ፣ ጅንጅብል ትጨምሪያለሽ። ከዛ ትተኛለሽ 10 ደቂቃ 5 ደቂቃ ታቆያለሽ ማለት ነው። ይሄ እየበሰለልሽ እያለ ይሄ እየተስተካከለሽ እያለ ለፊትሽ የሚሆን ማስክ ታዘጋጃለሽ። በጣም ቀለል ባለ መንገድ ማለት ነው። ሩዝ ትንሽ ውሃ አድርጊያለሁ፣ የተቀቀለ ሩዝ እንደዚህ አድርገሽ ፈጪዋለሽ። እሺ ይሄንን እንደዚህ አዘጋጅተሽው ማታ ትቀቢዋለሽ ወይ ቀን ትቀቢዋለሽ። አሁን እኔ ለማታ ነው ያዘጋጀሁት። እንደዚህ አድርገሽ ለራስሽ የሚሆን ነገር ካዘጋጀሽ አትሰንፊም፣ ማታ ድክም አይልሽም። ኦሬዲ ስለራስሽ እያሰብሽ ነው፣ ስለሌላ ሰው እያሰብሽ አይደለም። ለከንፈርሽ ደግሞ ድርቅ የሚል ከሆነ ደግሞ ስኳር ታደርጊያለሽ። ስኳሩ ላይ ኖርማል ቫዝሊን ወይም ደግሞ እንደዚህ ከለር ያለው ቫዝሊን ታደርጊያለሽ። ስኳሩ ላይ እንደዚህ ትቀላቅያለሽ። ከዛ ከንፈርሽን በዚህ አድርገሽ እሽት ታደርጊዋለሽ ማለት ነው። ከዛ ጥቁር ካለ ከንፈርሽ ከደረቀ ወይም ደግሞ ከንፈርሽ ፒንክ እና ጽድት ያለ ያደርግልሻል ማለት ነው። የፊት ማስክ አዘጋጅተናል። የከንፈር ሳሙናው ደግሞ ባለፈው እንዳሳየዋችሁ ፍቀን ክሊንዘር። ከዛ መጀመሪያ ቆዳሽን በዚህ ክሊንዘር ታደርጊዋለሽ። ከዛ ማስክ ታደርጊያለሽ። ከዛ ከንፈርሽን ከታጠብሽ በኋላ ከማስክ በኋላ ታጥብሽ ደግሞ ፕሮሰሱን አሳያችኋለሁ። ማታ እየቀባው ለጭንቀት ለዲታክስ ውስጥሽን ሰላም ለማግኘት ደግሞ ጅንጅብል በሎሚ አድርገሽ ደግሞ እንደዚህ ሻይሽን ጥጥጥ ታደርጊያለሽ ማለት ነው። ራስሽን ቀለል ባለ መንገድ ቤት ውስጥ በሚገኘው መንከባከብ ትችያለሽ። ዝም ብለሽ እኔ ብር የለኝም ሲፎራ ስለሆነ ምናምን ማለት የለብሽም። እንደዚህ አድርገሽ ራስሽን ቴክ ኬር አድርገሽ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የተባረከ